የልጅ ልብ እንደዚህ ቅልጥ ያደረገው ሰው ማን ነው? እስቲ ንገሪኝ። ኧረ አባ በእናትሽ እና ለምን መልሱ እንዲሆን የተመኘውን ሰው ስሙን አጠራው? እንዲሆን ያልተመኘሁትን በጠራ አይሻልሽም? እሺ ይሁን ጥራው። ዳግም አይቻችኋለሁ። ምንም አላደረግን ደግሞ እንዳትለኝ። አው እንትን አጋጣሚ እኮ ነው እንጂ መሰሳን ፈልገን አይደለም። አገኘሁ። አየህ ልንጋባ ነው ማለት ነው። በጊዜ ልንገባ ነው ማለት ነው። እና ማምሸትም አምሮክ ነበር። እሺ ጥንዶቹ ኤሚ ወደ ኤርሚያስ በመሄድ በግልጽ የተፈጠረውን ነገር በተለይም ደግሞ እያደረገ ያለውን ነገር በቪዲዮ በኩል ቪዲዮን እለቃለሁ የራቁት ቪዲዮ እለቃለሁ የሚለውን ነገር ካደረገ ወደፊት ነገጧት ምን ሊጠብቀው እንደሚችል ማወቅ እንዳለበትና በተለይም ደግሞ ዛሬ ላይ ምናልባት እሱ ለገንዘብ ለማንኛውም ነገር ብሎ ያደረገው ነገር ነገጧት ግን ይሄንን ነገር ለሱ መናገሯ እኔ የምወልደው ልጅ ምናልባትስ አባቴ ማን ነው ብሎ ከጠየቀኝና አባቱ ይሄንን ነገር እንዳደረገው እኔ ስታይ ይሄ ነገር ደግሞ ተሰርቶ የተለቀቀው በአባቶች እንደሆነ እንዴት አድርጌ ነው የምናገረው? እንዴትስ ነው ይሄን ልጅስ አባትህ እሱ ነው ብዬ እንዴትስ አስተዋውቀዋለሁ? ቢያንስ ይህንን ነገር ከማድረጉ በፊት ነገጧት ለልጄም አባት ምንም ይሁን ምንም መጥፎም ይሁን ጥሩም ይሁን ለልጄ ለሚወለደው ልጄ አባት ነው በማለት ነበር ይህንን ነገር በግልጽ የነገረችው። ይህንን ነገር ኤሚ ወደሱ ለመናገር ስትሄድ ነገር ግን ኤርሚያስ የጠበቀው እንደ ማባበያና እንደ መለመኛ አድርጎ ነበር የጠበቀው። ነገር ግን ኤሚ ደግሞ ግልጹን ተናግራ መለያየትም ካለብን ደግሞ ሀቅህንና የሚያስፈልገውን ነገር መለያየት ያለብንን ነገር አምነን እዚሁ ጋር ይበቀናል። ነገር ግን የልጅ አባት እንደሆንክ ነገጧት እንዳይቆጭህ በማለት እውነታውን አፍረጥርጣ ነግረዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ ቀጣይ ክፍል ኑሐሚን ተወዳጁ ኑሐሚን ከዚህ በፊት እንደተመለከትነው ኤሚ ነፍሰ ጡር ነበረች። ነፍሰ ጡር ሆና ደግሞ ከሱ ልጅ መውለድ የለብኝም ይህንን ልጅ ማስወገድ ይኖርብኛል የማለት ውሳኔ ወስና ነበረ። ነገር ግን ይህንን ውሳኔ ደግሞ ትክክል እንዳልሆነና የራሷንም ሕይወት ነገጧት ደግሞ ሊጸጽታት የሚችል ነገር እንደሆነ እያደረገች ያለችው ኑሐሚን ነግራ እንድታምንና እንድትረጋጋ አድርጋት ዛሬ ላይ አሪፍ ውጤት ይህንን ነገር ደግሞ ኑሐሚን የመከረቻትን ምክር እሷም አምና ተቀበላ ይህንን ሕፃን ልጅ ከመግደል ተመልሳ እሱንም ደግሞ አባቱንም ቢሆን አባትነቱንም ተናግራ ሀቅም እንዳለው ነገጧት የሚጸጽተውን ነገር እንዳያደርግ እንግዲህ ረጅም ጉዞ ተጉዛለች ኤሚ። በሌላ በኩል ደግሞ ጋሽ ሌኩን ዛሬ ላይ ተሻሽለው ወደ ነበሩበት ሳቃቸው ተመልሰው እናም ደግሞ የልጆቻቸው በተለይም ናሆምና የኑሐሚንን ግንኙነት በግልጽ ከዚህ በፊት ሲመኙት የነበረው አንድ ላይ ሊያስተሳስሯቸው የነበረውን ዛሬ ላይ ደግሞ በራሳቸው ወደውና ተስማምተው አንድ ላይ በመሆናቸው ታዲያ ከናሆም ጋር በግልጽ ከተነጋገሩም በኋላ ይህንን ነገር ወደ ትዳርና ወደ ሽምግልና በቅርቡ እንዲቀይረው መክሮን ነበረ። በመጨረሻም ግን ጋሽ ሌኩን ወደ ኑሐሚን ቤት በመሄድ ከጓደኛው ጋር ተነጋግሮበታል በዚህ ጉዳይ ላይ። እሽተሴም የአቶ ሌኩንን ፈገግታ በዚህ መልኩ ተቀይሮና ወደ ራሱ ተመልሶ ወደ ማንነቱ ወደ ነበረበት ማንነቱ ተመልሶ በማየቱ የበፊቱ ህልማቸው የነበረውን ልጆቻቸውን አንድ ላይ ማገናኘት የነበረውን ህልማቸው አንድ ላይ ሆኖላቸው እናም ደግሞ አቶ ሌኩንን ፈገግታው ተመልሶለት ያየ ቢሆንም ነገር ግን አቶ ሌኩን አሁንም ድረስ እንዳልተፈታላቸውና ችግር ውስጥ እንደሆኑም ተናግሮ ነገሩን አሁን ላይ አልነግርህም ወደፊት የምነግርህ ይሆናል አሁንም ቢሆን ጸጸት ላይ እንደሆኑ ነገር ግን ደግሞ ጋሽ ሌኩን እዚህ ጋር ሌላውን ነገር ለዛሬ ፈገግታቸው የነበረው ወይዘሮ ዝናሽ ጋር ሁሉንም ነገር ከተነጋገሩበት በኋላ ታዲያ ወይዘሮ ዝናሽም ያጠፋችውን ጥፋት ነግረው ይህ ነገር ደግሞ በአቋራጭ ምናልባት ወደ ዳግም ሊደርስ ስለሚችል ታዲያ ይህን ነገር በመናገሯ ደግሞ ጋሽ ሌኩን አምራንን በማሰርና ስልኳን በመቀማት ለአሁኑ እፎይታ ያገኙ መስሏቸዋል።
ታዲያ ይህንን ነገር ደግሞ ወደ ወይዘሮ ዝናሽን በመመለስ ወይዘሮ ዝናሽን እንድትረጋጋና በአምራን ጉዳይ ላይ እንዳትጨነቅ አምራን የያዘችባትን ትልቁን ነገር የሚያስፈራትንና የሚያሰጋትን ነገር አሁን ላይ እንደፈቱላትም እየተናገሩ ነበረ። ታዲያ ወይዘሮ ዝናሽም ደግሞ ይህ ነገር እንዴት ሊሆን ይችላል እያለች ቢሆንም ጋሽ ሌኩን ግን ያደረጉትን ነገር ነግረዋት እሷም ይህን ነገር ማድረጉ ምናልባትም ደግሞ ነገሩን ያባበስብን ይሆን ወይ የሚልም ጥያቄ የጠየቀችው ቢሆንም ጋሽ ሌኩንም ስልኳንም እንደቀሟትና ሌላ ቦታ ላይ ይኖራል የሚል እምነት የለኝም ይላል። ነገር ግን ወይዘሮ ዝናሽ ደግሞ ከዚህ በፊት እኔን ስታስፈራራኝ ይህ ነገር ያለው ከኔ ጋር ብቻ እንዳልሆነ እኔን አንድ ነገር ብታደርጉኝ ሌላ ሰው ጋር እንዳለ እያለች እያስፈራራች ነበረ የሚልም እምነት ነበረ። ጋሽ ሌኩን ግን ለጊዜው አትጨነቂ፣ ሁሉም ነገር በቁጥጥር ስር ነው ይላሉ። ታዲያ አቶ ሌኩን ደግሞ አሁን ላይ ስልኳ በተለይም ደግሞ የአምራን ስልክ ከአቶ ሌኩን ጋር በመሆኑ የምትነጋገረውን ነገር እሳቸው የመቆጣጠር አቅም ስላላቸው ታዲያ ልደርስብኝ አትችልም። ማንኛውንም ነገር በተለይም ደግሞ የሚያንቀሳቅሰውን ይህንን ስራዋን ይህንን መጥፎ ስራ የሚያንቀሳቅስላትን አጋዧን ምናልባትም እንዲያንቀሳቅሰው የምታደርግም ከሆነ ወይም ደግሞ እሱም የሚያደርግ ከሆነ ከእሷ ፍቃድ ሳያገኝ ይህንን ነገር ሊያደርገው ስለማይችል ስለዚህ ያን መቆጣጠሪያ ሪሞት ደግሞ ስልኳ ከኔ ጋ ነው፣ እሷንም አግቻታለሁ ማለት ነበረ የነበራቸው ማብራሪያ ጋሽ ሌኩን። በሌላ በኩል ደግሞ ኤርሚያስ አሁን ላይ ኤሚ ያናገረችኝ ነገር እውነት ነው ወይስ ደግሞ ይህንን ነገር እኔን ለመያዝ የተጠቀመችበት ዘዴ ነው የሚለውን ነገር ስለ ኤሚ የምታውቂው ነገር አለሽ እንዴ ለማለት እንደተለመደው አምራን ጋር ለማጣራት ሲደውል እንግዲህ ኤርሚያስ ሊያገኛት አልቻለም። ታዲያ ይህን መልእክቱ ደግሞ እያንዳንዱ የሚያወራቸው ነገሮች አሁን ላይ ወደ ጋሽ ሌኩን የሚደርሱ ይሆናሉ ማለት ነው። ታዲያ ያለሽን ነገር ከማን ጋር እንደሆንሽ የዘነጋሽ ይመስለኛል በማለቱ በመቀጠልም እንግዲህ ምን እንዳደረገ ይህንን ቪዲዮ የያዘባትንም ቪዲዮሽን በማለትም ሊቀጥል ይችላል። እንዲሁም ደግሞ ምናልባትም ደግሞ የልጁ ገዳይ መሆኑን እሱ እዚህ ጋር ተናግሮ እንግዲህ መቀመቅ ውስጥም የሚገባ ይሆናል። ጋሽ ሌኩን እንግዲህ ዋናው መቆጣጠሪያዋን ይዞባታል። ታዲያ አሁን ላይ ይህንን ነገር ማወቅና የማጣራት ግዴታ ስለሚኖርበትም ለዚህ ነገር ልጠቅመው የምትችለው ብቸኛ ሰው ደግሞ የምንም ያህል እንኳ ባይዋደዱም ባይስማሙም የበፊት ኤክሱ የነበረች ህይወቷንም ያመሰቃቀለላት የገቢ ምንጩ የነበረች እንደፈለገ ሊጫወትባት የሚችልም እሷን ብቻ ስለሆነች ስለዚህ እሱም የሚፈልገውን ነገር በምላሹ ስለምትሰጠው ታዲያ አሁንም እንደተለመደው መረጃ ለማጣራት ነበረ ወደ አምራን እየደወለው። አምራን ግን በአሁኑ ልትገኝ አልቻለችም። ታዲያ ይህንን ነገር ደግሞ አሁን ላይ ወደሱ በመሄድ ደግሞ ኑሐሚን ወደ ኤርሚያስ በመሄድ እያደረገ ያለው ነገር ትክክል እንዳልሆነና ለዚያም ደግሞ የሚገባውን ጥፊ ሰጥተው ትክክል እንዳልሆነ ነግረዋለች። ነገር ግን ኑሐሚን ኤርሚያስ የልጅ አባት መሆኑን በተለይም ደግሞ ኤሚ እንዳረገዘች ይሰማል የሚል እምነት አልነበራትም ነበረ። ምክንያቱም ኤርሚያስ ይህንን ነገር ካወቀ ምን ሊያደርግ እንደሚችል ስለተገነዘበችና ኤሚ ምናልባትም ደግሞ ይህንን ትናገራለች ብላ ስላልጠበቀች ታዲያ የኤሚን ነፍሰ ጡር መሆን እሱ ስታናግረው ለሱ አዲስ ነገር አለመሆኑን ስለዛ ነገር ሲያነሳላትም ደንግጣለች። በመሰረቱ እሱ ሲያገኛት ወደሱ ለመነጋገር ስትሄድ እሱ የመሰለው እንግዲህ አፍቅራው ፍቅሩ ናፍቆቷ እየደፋት መስሎት ሙድ ለመያዝ እየሞከረ ነበረ። ነገር ግን አሁን ላይ እሷም ይሄንን ነገር እንደሰማ በማወቁ ምክንያቱም የልጁ እናት ስለሆነች ብቻ ከዚህ በፊት ኑሐሚንን ስለበጠበጣት አሁንም ምን ሊያደርግ እንደሚችል ስለተረዳችና በተለይም ደግሞ ያደረገው ነገር በተለይም በሴቶች ሕይወት ላይ እየተጫወተ ያለው ነገር ሳያንስ አሁንም ደግሞ ሳይጸጸት የእህቶቹን ገላ እየሸጠ ብዙ ወንጀሎችን ሲሰራ የነበረው ልጅ ዛሬ ላይ ደግሞ በዚህች ትንሽዬ የህፃን ልጅ ሕይወቷን አመሰቃቅሎ ነፍሰ ጡርም ሆና በተለያየ ነገር
እንግዲህ ክብሯንም ነፍሰ ጡርም ናት ይህች ልጅ። አሁን ላይ ደግሞ የራቁት ቪዲዮም ይዞ እያሰቃያት ይገኛል። ታዲያ ይህንን ነገር ደግሞ እሷ እንደ ሴት እንደ እናት እንደ እህት ለማናገር ነበር የሄደችው። ነገር ግን ከዚህ ጋር ንግግር የማይሆን ስለሆነ ይሄ ሰው በንግግር የማያምን ይህንን ሰይጣናዊ ስራውን ተክኖበትና ዲግሪ ያገኘበት ያህል ተኩራርቶ እየሰራ ስለሆነም እሷም መብቱን ትታለት እንግዲህ የሚገባውን ጥፊ ብቻ ሰጥታው ተመልሳለች። በሌላ በኩል ደግሞ ወይዘሮ ዝናሽ የልጇ አንገት መድፋት የልጇ ብቻዋንና ተረጋግታ ኤሚ በተለምዶ ቀበጥ ናት፣ ቁጡ ናት፣ የፈለገችውን ነገር ማድረግ እንደፈለገች የምትሆን ልጅ ናት። ታዲያ ወይዘሮ ዝናሽ ልጇ እንደዚህ ሆና ተሰባብራ መቀመጧ አስጨንቋት እንደ እናት ልጄ ምን ሆነሽ ነው? ለምንድነው እንደዚህ ሆንሽው? ምን ሆነሽብኝ ነው ለማለት ሞክራ ነበረ። ነገር ግን ኤሚ መናገር የማችለው ነገር ስለሆነ በመጮሃም ደግሞ ለእናቷ የማይገባ ምላሽ በመመለሷም አዝና ነገሩን ባትናገርም ነገር ግን እማዬ ይቅርታ አድርግልኝ በማለት ውስጧ ላይ ትልቅ ነገር እንዳለ ያስከፋን ነገር መናገር የማችለው ሰዎች ሊሰሙት የማይችሉት ነገር የተለያየ ነገር ውስጧ ላይ እንዳለ የሰበራን ነገር እንዳለ ከዚህ ነገር ጀርባ ግን ወይዘሮ ዝናሽ ኤርሚያስ እንዳለ ተገንዝባለች። ምክንያቱ ደግሞ ያ ኤርሚያስ ነው እንደዚህ ያደረገች ስትል እሷም ስሙን አታንሽብኝ በማለቷ እንግዲህ ወይዘሮ ዝናሽ እንደተለመደው እንግዲህ አንዳች ነገር ሳታደርግ መቼም አርፋ ልትቀመጥ አትችልም። ወይዘሮ ዝናሽስ ምን ታደርግ ይሆን ደግሞ በሚቀጥለው? ኑሐሚንና ናሆምም አሁን ላይ ተግባብተው ተዋደው ተስማምተው ነገሮቹን ወደ ሽምግልና እንቀይራቸው እያሉ የራት ግብዣ አድርጎላት ስለ ወደፊት ህይወታቸው እየተነጋገሩ እያለ ታዲያ በዚህ የደስታ ምሽታቸው ላይ በዚህ የትውውቅ የደስታ ምሽታቸው ላይ ኤርሚያስ ሳይታሰብ መጥቷል። ታዲያ ኤርሚያስን በማየቷ ኑሐሚንም ናሆምም ቢሆን ሁለታቸውም የተለያየ ስሜትና ንዴትን ይዘዋል። ይህ ንዴት በሌላ በኩል ኑሐሚን የተናደደችበት እና የፈራችው ነገር ኑሐሚን የእህቱን ህይወት ስላበላሸ ይህንን ነገር ምናልባትም ኤርሚያስ አሁንም ላይ ስካር ላይ ስለሆነ ስለዚህ ያደረገውን ነገር በይፋ ተናግሮ ናሆም ወደ ድብደባ ወደ ሌላ ነገር አምርቶ ህይወታቸው ወደ እስር ቤት ወደ ስቃይ ወደ ነፍሰ ገዳይነት እንዳይቀየር ስለምትፈራ የቻለችውን ያህል እሱንም ለማራቅ እንዲሁም ደግሞ ናሆምንም ለማረጋጋትም እየሞከረች ነበረ። እንግዲህ ደግሞ ይሄ ልጅ ደግሞ እንደተለመደው አሁንም እንደፈለገ እየዛተና እንደፈለገ እየተናገረ ነበር። እስኪ በሚቀጥለው ደግሞ ያሰበውን ነገር የመጣበት ዓላማ ያደረገውን ነገር ሊናገር ይሆን ወይስ ደግሞ እንግዲህ አምራን ተሰውራለች፣ አምራን ለምን ተሰወረች፣ ይሄ ነገር ደግሞ የእናተ እጅ አለበት ብሎ ሌላ ጥያቄ ውስጥ እንዲገባ ያደርገው ይሆን? ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ስለምትከታተሉኝ ከልቤ አመሰግናለሁ። ወዳችኋለሁ።